በ500 ሺህ ብር ካሽ ክፍያ መግዛት የምትችሏቸውን 5 መኪኖች ነው ይዤላችሁ የመጣሁት። ሰላም እንዴት ናችሁ? ዲጄ ናቲ ካር ማርኬት ቤተሰቦች፣ በቅድሚያ የፕላስ ምልክቱን በመጫን ቤቱን ፎሎ እያደረጋችሁ እንደዚህ አይነት የተለያዩ መረጃዎችን ስለቅ ቶሎ እንዲደርሳችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በአንደኛ ደረጃ ይዤላችሁ የመጣሁት ቶዮታ ዲኤክስ ነው። ቶዮታ ዲኤክስ በጣም ቆንጆ አገራችን ላይ በጣም በብዛት የሚገኝ በቱኢ እና በቱኤ አማራጩ እስከ 450 ሺህ ብር እስከ 500 ሺህ ብር የምታገኙት ቆንጆ ለመንቀሳቀሻ የሚሆን መኪና ነው። በሁለተኛ ደረጃ ደግሞ ካሪና ነው። ካሪናቱ በጣም ቆንጆ ይዞታ ላይ የሆኑ አሉ የተወሰኑ፣ እነሱን ደግሞ እንደዚሁ ከ400 ሺህ ብር ጀምሮ እስከ 500 ሺህ ብር እንደ ይዞታቸው ማግኘት ትችላላችሁ። በሶስተኛ ደረጃ ላይ ደግሞ ያስቀመጥክላችሁ መርሴዲስ ነው። መርሴዲስ 190 230 እንዲሁም 200ን በናፍታም በቤንዚንም አማራጭ ታገኙታላችሁ። እነዚህ መኪኖች በጣም ቆንጆ ኮምፈርተብል የሆኑ መኪኖች ናቸው። በእርግጥ ትንሽ ነዳጅ ይነካሉ፣ እንዲሁም ደግሞ ስፔር ፓርታቸውም አለ በብዛት ነገር ግን ዩዝድ እና ዋጋቸው ትንሽ ወደድ ይላሉ። ግን ምቾቴን እፈልጋለሁ የሚል ሰው በዛ ዋጋ ሊያገኘው የሚችል በጣም ምችት ያሉ መኪኖች ናቸው። እስካሁን ፎሎ ካላረጋችሁ ቤቱን ፎሎ ማድረጋችሁ እንዳትረሱ። ይሄ መረጃ ደግሞ ለብዙ ሰዎች እንዲደርስ ሼር እያደረጋችሁላቸው ኮፒ ሊንክ ማድረጋችሁን እንዳትረሱ። በአራተኛ ደረጃ ላይ ደግሞ ያስቀምጥኩላችሁ ቪታራ ነው። ሱዙኪ ቪታራ በካርቡራተር ከ450 ሺህ ብር ጀምሮ እስከ 500 ሺህ ብር ታገኛላችሁ። እነዚህ መኪኖች ራሳቸውን በተለያየ በኢንጀክሽን እንዲሁም ደግሞ በተለያየ ሞዴላቸው እስከ 1 ሚሊዮን ብር የሚሸጧሉ። እነሱን ደግሞ በሌላ ቪዲዮ አድርጌ እሰራላችኋለሁኝ። እነዚህ መኪኖች በጣም ቆንጆ በ500 ሺህ ብር መግዛት የምትችሏቸው መኪኖች ናቸው። በአምስተኛ ደረጃ ደግሞ ያስቀመጥኩላችሁ ፔጆ 206 በጣም ቅልብጭ ያለች አነስ ያለች ቆንጆ መንቀሳቀሻ መሆን የምትችል መኪና ነች። እቺ መኪና ደግሞ እንደዚሁ ነዳጅም አትበላም፣ ነዳጅ ቆጣቢ ነች። ስፔር ፓርትም አላቸው። ዋጋቸው ትንሽ የስፔር ፓርታቸው ወደድ ይላል እንጂ ይገኛል በአሮጌም በአዲስም አላቸው እነዚህ መኪኖች። እነዚህን 5 መኪኖች በ500 ሺህ ብር ገዝታችሁ መጠቀም ትችላላችሁ። የአምስቱንም መኪኖች ስም ጎግል ላይ በመጻፍ ስለ መኪናው ዲቴይል ማብራሪያ የምትፈልጉ ሰዎች ኢንጂናቸውን፣ ምርታቸውን፣ ዓመተ ምህረት ሁሉ ነገር እዛ ላይ ጎግል ላይ ይነግራቸዋል። ቪዲዮ ላለማስረዘም ብዬ ነው። ዲጄ ናቲንም በቀጣይ ደግሞ በ1 ሚሊዮን ብር ገዝታችሁ የሚጠቀሙባቸውን መኪኖች ቪዲዮ ሰራላችኋለሁ። ፎሎ እያደረጋችሁ ይመቻችሁ።